ምድርን እንደምናውቃት እውነት እናውቃታለን? ከልጅነታችን ጀምሮ የተማርነው አንድ ነገር አለ። ምድር ተራሮች አሏት፣ ወንዞች አሏት፣ ውቅያኖሶች አሏት፣ ከተሞች፣ ሰዎችና የተለመደ ህይወት። ነገር ግን ምድር ሁሉም ቦታ እንደዚህ አይደለችም። በዚህ ፕላኔት ላይ ሳይንስ እንኳን ሲመለከታቸው ይህ እንዴት ሊሆን ቻለ ብሎ የሚጠይቃቸው ቦታዎች አሉ። እሳት ለ10 ዓመታት ሳይጠፋ የሚነድባቸው ጉድጓዶች፣ ከሌላ ፕላኔት የመጡ የሚመስሉ ዛፎች፣ ሰማዩን የሚያንጸባርቁ መሬቶች፣ በሌሊት እንደ ሚሊዮኖች ከዋክብት የሚያበሩ ዋሻዎች እና በጣም አስደናቂው የሰው ልጅ ለጥቂት ደቂቃዎች ብቻ ሊቆይባቸው የሚችል የክሪስታል ዓለም። ይህ ሳይንሳዊ ልብ ወለድ አይደለም። ይህ የፊልም ግራፊክስ አይደለም። እነዚህ ሁሉ በዚህ ምድር ላይ ያሉ አስገራሚ ቦታዎች ናቸው። በመጨረሻ ላይ የምናየው ቦታ በዓለም ላይ ካሉት እጅግ ሁሉ የማይታመኑ ቦታዎች መሃል አንዱ ነው። እስከ መጨረሻው ቆዩ። እሺ፣ ጉዟችንን እንጀምር። በኒውዚላንድ ምድር ስር በውጭ ከሚታየው ዓለም ፈጽሞ የተለየ ሌላ ዓለም ተደብቋል። በመጀመሪያ እይታ ምንም ያልተለመደ አይመስልም። ነገር ግን አንድ እርምጃ ወደ ውስጥ ሲገባ ከጨለማው መካከል እንደ ሰማይ የሚያበሩ ሚሊዮኖች ብርሃኖች ይታያሉ። እንኳን ወደ ዋይታሞ ግሎወርምስ ኬቭ በደህና መጡ። አንዳንድ ጊዜ በምድር ላይ ያሉ በጣም የሚያበሩ ነገሮች ከፀሐይ ብርሃን ርቀው ይገኛሉ። ከዓይናችን ተደብቀው በጨለማ ውስጥ ለሺዎች ዓመታት ሲጠበቁ ኖረዋል። በኒውዚላንድ ሰሜናዊ ደሴት ላይ ከተራሮችና ከአረንጓዴ ደኖች መካከል አንድ የተለመደ የሚመስል ቦታ አለ። ከውጭ ሲታይ ምናልባት ሌላ ዋሻ ሊመስል ይችላል፣ ግን በውስጡ ከምድር ላይ ካሉ ማንኛውም ቦታ የተለየ ነው። ወደ ውስጥ ሲገባ የውጭው ዓለም ድምፅ ቀስ በቀስ ይጠፋል። ስልኮች ይዘጋሉ፣ መብራቶች ይጠፋሉ እና በዚያ ጊዜ አንድ አስገራሚ ነገር ይጀምራል። በጨለማ ውስጥ ትንንሽ ብርሃኖች ይታያሉ። 1፣ 2፣ 100 ከዚያም ሺዎች። ከዋሻው ጣሪያ ላይ እንደ ሌሊት ሰማይ የተዘረጋ የከዋክብት ምስል ይታያል። ነገር ግን እነዚህ ከዋክብት ከሰማይ አልመጡም። እነዚህ ሕያዋን ፍጥረታት ናቸው። ይህ ቦታ ዋይታሞ ግሎወርምስ ኬቭ ይባላል። በዚህ ዋሻ ውስጥ የሚታየው ብርሃን በአንድ ልዩ የነፍሳት ዝርያ ይፈጠራል። አርካኖካምፓ ሉሚኖሳ የሚባለው ይህ ትንሽ ፍጥረት በኒውዚላንድ ብቻ የሚገኝ ነው። ግን ለምን ያበራሉ? መልሱ እንደሚያበራው ምስል ቀላል አይደለም። ይህ ብርሃን ለውበት ብቻ አይደለም፣ ለመዳንም ጭምር ነው። በጨለማው ዋሻ ውስጥ ይህ ትንሽ ፍጥረት ለአዳኞቹ ምርኮ ለመሳብ ትንሽ የሚያበራ ወጥመድን ይፈጥራል። የሚያበራው ብርሃን ሌሎች ነፍሳትን ይስባል እና እሱ ምግቡን ያገኛል። ግን ይህ ዋሻ በሰዎች ለመገኘት በጣም ረጅም ጊዜን ወስዷል። ዛሬ በየዓመቱ ብዙ ሰዎች ወደዚህ ይመጣሉ። ነገር ግን ልዩ የሚያደርገው ብርሃኑ ብቻ አይደለም። ለሰው ልጅ የሚያስተላልፈው አንድ ነገር አለ። እኛ ብዙ ጊዜ ምድርን እንደምናውቃት እናስባለን። ግን ከእግራችን በታች በውቅያኖሶች ውስጥ፣ በተራሮች መካከልና በጨለማ ዋሻ ውስጥ አሁንም ያልተገለጡ ዓለሞች አሉ። አሁን ከኒውዚላንድ ጨለማ ዋሻዎች ወደ ሺዎች ኪሎ ሜትሮች ርቀት ላይ በአረቢያ ባህር መካከል ወደ አንዲት ለየት ያለች ደሴት እንጓዛለን። ይህቺ ደሴት ከላይ ስትመለከቱ ምንም አትመስልም። ባህር፣ ተራሮች፣ አሸዋ፣ ልክ እንደ ብዙ ደሴቶች። ነገር ግን ወደ ዋሻው መግባት ስትጀምሩ የምታዩት ሁሉ መቀየር ይጀምራል። በዙሪያችሁ በጣም እንግዳ ቅርጽ ያላቸው ዛፎች ቆመዋል። አንዳንዶቹ በላያቸው ተገልብጠው እንደተቀመጡ ዣንጥላዎች ይመስላሉ። ሌሎቹ ግንዳቸው እንደ ግዙፍ ጠርሙስ ወፍራም ነው። አንዳንዶቹ ደግሞ በምድር ላይ ከምታውቋቸው ዛፎች ጋር ምንም አይመሳሰሉ። ይህን ስንመለከት ይህ በእውነት ምድር ላይ ነው ብለን እንድንጠይቅ ያደርገናል። ይህ ሰኮትራ ነው፣ ከየመን የሚተዳደር ነገር ግን ከዋናው የመሬት ክፍል በመቶዎች ኪሎ ሜትሮች ርቆ የሚገኝ ደሴት ነው። ለሚሊዮኖች ዓመታት ከሌሎች አህጉራት ተለይቶ በመኖሩ ተፈጥሮ እዚህ የራሷን ሕግ ጽፋለች። ሳይንቲስቶች ሰኮትራን የህይወት ላቦራቶሪ ብለው ይጠሯታል። ምክንያቱም እዚህ የሚገኙ ብዙ ተክሎች፣ እንስሳቶች በሌላ የዓለም ክፍል ፈጽሞ አይገኙም። ከ3ቱ የእጽዋት ዝርያዎች አንዱ ብቻ እዚህ ይበቅላል። ይህ ደግሞ በዓለማችን ላይ እጅግ ያልተለመደ ነገር ነው። ከሁሉም በላይ የሚታወቀው ድራገን ብለር ትሪ የሚባለው ዛፍ ነው። በመጀመሪያ እይታ ግዙፍ እንጉዳይ ወይም የተከፈተ ጃንጥላን ይመስላል። ግን የሚያስገርመው ቅርጾ ብቻ አይደለም። የዛፉ ቅርፊት ብትቆርጡት ከውስጡ ደም የሚመስል ቀይ ፈሳሽ ይፈሳል። ለዚህም ነው የድራጎን ደም የሚለውን ስያሜ ያገኘው። ለዘመናት ይህ ቀይ ሙጫ ለመድኃኒት፣ ለቀለምና ለባህላዊ አገልግሎቶች ሲጠቀሙበት ቆይተዋል። አንዳንድ ጊዜ ሰዎች ከፀሐይ ስርዓት ውጭ ባሉ ፕላኔቶች ላይ ሕይወት አለ ብለው ይጠይቃሉ። ምናልባት መልሱ ከምድር ውጭ ከመፈለጋችን በፊት በራሳችን ፕላኔት ያልተረዳናቸው ድንቆችን ማየት አለብን። ሰኮትራ የሚያስተምረን ትልቁ ትምህርት ይህ ነው። ነገር ግን እስካሁን ያየናቸው በተፈጥሮ የተፈጠሩ አስደናቂ ቦታዎች ነበሩ።
አሁን ወደምንሄድበት ቦታ ሰዎች እንኳ ፎቶውን እውነተኛ መሆኑን ለመጀመሪያ ጊዜ ሲያዩ ለማመን ይቸገራሉ። ምክንያቱም እዚያ ሰማይና ምድር አንድ ይሆናሉ። የሚቀጥለው የዓለማችን ትልቁ የተፈጥሮ መስታወት ሳላር ዲ ኡኒ ይባላል። አንድ ቀን በሰማይ ላይ የሚራመድ ሰው ፎቶ ብታዩ ምናልባት በኤአይ የተሰራ ነው ትላላችሁ፣ ወይም ደግሞ ፎቶሾፕ ነው ብላችሁ ታልፋላችሁ። ነገር ግን ይህ ፎቶ ምንም አልተስተካከለም። ምንም አይነት ኤአይም ሆነ ምንም አይነት ሲጂአይ የለበትም። የምታዩት የእውነትም በዚች ምድር ላይ ያለ ቦታ ነው። ደቡብ አሜሪካ ቦሊቪያ፣ ከባህር ወለል ከ3600 ሜትር በላይ ከፍታ ላይ ዓለማችን ላይ ትልቁ የጨው ሜዳ ሳላሪ ዲ ኡኒ ይገኛል። በመጀመሪያ እይታ ይህ ነጭ ሜዳ ብቻ ይመስላል። ግን ተፈጥሮ እዚህ አንድ አስገራሚ ምስጢር እንደብቃለች። ዝናብ ከወረደ በኋላ የጨው ሜዳው በጣም ቀጭን የውሃ ሽፋን ይሸፍነዋል። ይህ ውሃ ጥቂት ሴንቲሜትሮች ጥልቀት ብቻ አለው። ነገር ግን የሚፈጠረው በምድር ላይ ካሉት እጅግ ውብ የተፈጥሮ ተአምራት ውስጥ አንዱ ነው። ሰማዩ እንደ መስታወት ሙሉ በሙሉ ይንጸባረቃል። ደመናዎቹ በእግሮቻችሁ ስር ይታያሉ። ከሩቅ ስትመለከቱት ሰማይ የት እንደሚያበቃ፣ ምድር የት እንደምትጀምር መለየት አይቻልም። በዚያ ላይ ስትቆሙ ለጥቂት ሰከንዶች የምድር ስበት እንደጠፋ ይሰማችኋል። ከታች ሰማይ፣ ከላይም ሰማይ። እናንተ በመሃል እንደሆናችሁ እንዲሰማችሁ ያደርጋችኋል። ዛሬ ከ10,000 ካሬ ኪሎ ሜትር በላይ የሚሸፍነው የዓለማችን ትልቁ የጨው ሜዳ ሆኗል። ነገር ግን ሌላ የማይታመን እውነት አለ። ከዚህ ነጭ ሜዳ በታች ዘመናዊው ዓለም በጣም የሚፈልገው አንድ ሀብት ተደብቋል፣ ሊቲየም። ይህ ማዕድን በስልኮቻችን፣ በላፕቶፖቻችን፣ በኤሌክትሮኒክ መኪናዎች እንዲሁም በብዙ ዘመናዊ ባትሪዎች ውስጥ የሚያስፈልግ ማዕድን ነው። በብዛት ከሚገኝባቸው ቦታዎች መሃል ሳላሪ ዲ ኡኒ አንዱ ነው። በሌላ አነጋገር ይህ ቦታ ውብ ብቻ አይደለም፣ ለወደፊት የቴክኖሎጂው ዓለም ትልቅ ዋጋ ያለው ስፍራም ጭምር ነው። አንዳንድ ጊዜ የምናያቸው በጣም አስደናቂ ቦታዎች በምናስበው መንገድ አልተፈጠሩም። አንድ ሐይቅ፣ ጊዜና ተፈጥሮ በጋራ ሲሰሩ ሰው በአይኑ እስኪጠራጠር ድረስ የሚያስደንቅ ድንቅን ነገር መፍጠር ይችላሉ። ኢማጂን፣ በምድር ስር ከ300 ሜትር በላይ ጥልቀት ላይ የሰው ልጅ በእግሩ ለረጅም ጊዜ አልረገጠበትም የሚባል ሌላ ዓለም ተደብቋል። ምንም የፀሐይ ብርሃን የለም፣ ምንም አይነት ፍጥረት የለም። ነገር ግን ከጨለማው መካከል እንደ በረዶ የሚያንጸባርቁ ግዙፍ ክሪስታሎች ቆመዋል። ይህ በሜክሲኮ ውስጥ የሚገኝ ናይካ ክሪስታል ኬቭ የሚባለው ቦታ ነው። በ2000 ዓመተ ምህረት በናይካ የብርና የእርሳስ ማዕድን ውስጥ 2 የማዕድን ሰራተኞች ውሃ እያወጡ ነበር። በድንገት አንድ የተደበቀ ክፍል ተከፈተ። ወደ ውስጡም ሲገቡ ያዩት በህይወታቸው አስበው የሚያውቁት ነገር ነበር። በሁሉም አቅጣጫ ግዙፍ የክሪስታል አምዶች ቆመዋል። አንዳንዶቹ 11 ሜትር ያህል ይረዝማሉ። ክብደታቸውም ብዙ ቶን ይደርሳል። አንድ ሰው በእነዚህ ክሪስታሎች አጠገብ ቢቆም በጣም ትንሽ መስሎ ይታያል። እስቲ አንድ ጥያቄ እንጠይቅ። ግን ለምን ብዙ ሰዎች ይህን ቦታ በቀላሉ ሊጎበኙ አልቻሉ? ምክንያቱም ውስጡ እጅግ ሞቃት ነው። የሙቀት መጠኑ ከ45 እስከ 58 ዲግሪ ሴልሺየስ ድረስ ሊደርስ ይችላል። እርጥበቱም 100% ሊጠጋ ይችላል። ይህ ማለት ሰውነት ራሱን በላብ ማቀዝቀዝ ይቸገራል ማለት ነው። ስለዚህ ተመራማሪዎች ልዩ የማቀዝቀዣ ልብስ ሳይለብሱ በውስጡ ለረጅም ጊዜ መቆየት አይችሉም። አስቡት፣ በዚያ ውስጥ ቆመው ከቤት የሚበልጡ ክሪስታሎችን መመልከት። ምናልባት የዓለማችን ትልቁ ምስጢር እስካሁን ያላየነው ቀጣዩ ቦታ ይሆናል። እናንተስ አሁን ካየናቸው 5 ቦታዎች የትኛው በጣም አስደነቃችሁ? ኮመንት ላይ ቁጥሩን በመጻፍ አሳውቁን። በሚቀጥለው ክፍል በምድር ላይ ያሉ 5 በጣም አስፈሪ ቦታዎችን ይዤላችሁ መለሳለሁ። እስከዚያ ድረስ ሰብስክራይብ በማድረግ ጠብቁኝ። ሰላም።